እኔ ዳኝ ግርማ ፊታ እባላለሁ። የሚኖርበት በዳርባና አካባቢ በዙሩ ናታል ክልል ነው። እዚህ አሁን የሆንኩት ፊቲ ለቆሴ በሚል መሪ ቃል በቆሴና አካባቢ የሚኖሩ የሀዲያ ዞን ተወላጆች በአስተዳደር በደል እየደረሰ ባለው ነገር ላይ ፍትህ ልንጠይቅ ከወገኖቻችን ጋር እዚህ ያለው እስካሁን ድረስ ለረጅም ዓመታት የቆሴ ሕዝብ በወሰንና ክልል በተሰጠው አሰራር ላይ በመቃወም ለረጅም ዓመት ሲበደሉ ቆይተዋል። ብዙ እናቶቻችን አባቶቻችን ባሉበት በሚያሰሙ ሮሮ እኛ ባለንበት በተለይ በሀዲያ ዞን የተወለድነው ተወላጆች የመሬት ጥበት ከመኖሩ የተነሳ ተምረን ስራ ባለማግኘታችን ልማትና ኢንዱስትሪ ባለመኖሩ ከአገር ወጥተን ተሰደን በተለያዩ አገራት በምንኖርበት በቤተሰቦቻችን በሚደርሰው ጥቃትና በደል ተቃውሞ ልናሰማና በመንግስት ፍትህ ልንጠይቅ እዚህ ተገኝተናል። አሁንም ቢሆን ለቆሴና አካባቢ ለአራቱም ቀበሌያት ለሀዲያ ዞን ተወላጆች ፍትህ እንዲስተካከል፣ መብታቸው እንዲከበር፣ ጥያቄያቸው እንዲመለስ የተከበሩ የክልሉ መሪ አቶ እንደሻው ጣሰው፣ የተከበሩ የክልሉ የብልጽግና መሪ አቶ ድላሞ ቱሬ እንዲሁም የተከበሩ የሀዲያ ዞን መሪ አቶ ማቴዎስ አሙዮ እንዲሁም የተከበሩ የጉራጌ ዞን መሪ በዞኑ ላይ ባሉ ችግሮች ላይ ተወያይተው ችግራቸውን እንዲፈቱና የሰዎችን ለቅሶና ዋይታ እንዲቀንሱ ባሉበት የራሳቸው ፍላጎታቸው ተሟልተው በሚፈልጉበት ወረዳና በሚፈልጉበት ዞን ላይ እንዲሆኑ እንዲደረግ ሁላችን በዚህ በደቡብ አፍሪካ የምንገኝ የዞኑ ተወላጆች ፍትህ ለቆሴ እንላለን። የቆሴ ፍትህ በትክክል እንዲጠየቅና እንዲመለስ በዚህ ዓመት ላይ እስካሁን ድረስ የቆየ የመብት ጥያቄ እንዲመለስ እንፈልጋለን። ስለሰጣችሁ እድል እናመሰግናለን። ዳኝ ግርማ፣ እንግዲህ በዛሬው ዕለት እዚህ የሀዲያ ዞን ተወላጆች ተሰባስባችሁ ድምጻችሁን ለማሰማት ፍትህ ለቆሴ በሚል ትልቅ የአቅም ማሰባሰብም ተካሂዷል ማለት ነው። እስኪ ወጣት ሰለሞን፣ ምንድነው የኢትዮጵያ ሕዝብ እንዲያውቅ የምትፈልገው ነገር? ቀጣይስ እንደ መፍትሄ በምን አይነት መልኩ ነው? ምንድነው የታቀደው? ክልሉ ለቆሴ ሀዲያ ከተማ ምን አይነት ፍትህ ነው የምትፈልጉትና ምንድነው የምትጠብቀው? ቀጣይ እርምጃስ ምንድን ነው? አመሰግናለሁ ስለተሰጠኝ እድል። ዩናይትድ ሚዲያ በዚህ አጋጣሚ ለማመስገን እፈልጋለሁ። ሁሉም ቦታ ችግር ባለበትም እየገባ እያስተላለፈ ያለው ትልቅ ሚዲያ ነው። በዚህ አጋጣሚ ከልብ እናመሰግናለን። ከዚህ በመቀጠል እኔ ማስተላለፍ የሚፈልገው ነገር ቢኖር በማዕከላዊ ኢትዮጵያ ክልል በሀዲያ ዞን በቆሴ ከተማ እየተደረገ ያለው ጭቆናና ኢፍትሐዊ አስተዳደር እንዲመለስና ፍትህ ለቆሴ ሀዲያ ሕዝብ የመንግስት አቅጣጫ ወደዛ ሄደው ያንን አካባቢ በደንብ አድርጎ እንዳይ ነው የምንፈልገው። የሀዲያ ማህበረሰብ ችግር የሚፈልግ ማህበረሰብ አለ። አሁንም ለዚህም እየጠየቅን ያለ ነው ፍትህ ነው የምንጠይቀውም። የሁላችንም አባት የሆነ የኢትዮጵያ መንግስት እንዲሁ ደግሞ የማዕከላዊ ኢትዮጵያ ክልል መንግስት ይህንን ችግር በቦታ በመገኘት ይህችን ችግር በአቅራቢያ ቀርቦ እንዲፈታ ነው የምንጠይቀው። ሌላኛው የማዕከላዊ ኢትዮጵያ ክልል ፕሬዝዳንት ክቡር አቶ እንደሻው ጣሰው በሀዲያና በጉራጌ በድንበር እየተካሄደ ያለውን ነገር በግልጽ እንደሚያውቁ እናውቃለን። አውቀውም ነው ምንም የሰላም እጦት በሌለበት ምንም ችግር በሌለበት ከተማ ላይ ኮማንድ ፖስት ተደርጎ ነው ያለው። ይሄ ኮማንድ ፖስት እንዲነሳ እንፈልጋለን። ሌላኛው ደግሞ እየተደረገ ያለው ጭቆናዎች አንዱ
ጉራጌም ሀዲያም ከምባታም ሁሉም ኢትዮጵያዊ የሚኖር ከተማ ነው ቆሴ። ግን ሀዲያ በግል በተናጠል የሀዲያ ዞን ነጋዴ የሀዲያ ዞን ፊት የሚጠይቅ አካል ከፊት ለፊት ቀድሞ የተበደለውን ሰው ፊት የሚጠይቅ አካል እየታሰረ ይገኛል። ስለዚህ ማዕከላዊ ኢትዮጵያ ክልል ይሄንን ኮማንድ ፖስት እንዳስቀመጠው አሁኑኑ ይሄን ኮማንድ ፖስት ሰላም ባለበት ሀገር ላይ ኮማንድ ፖስቱን እንዲያነሳ እንፈልጋለን። ሌላኛው ደግሞ ሀዲያን በተናጠል እያሰረ ያለው የሀዲያን ተወላጆችን በተናጠል እየታሰረ ላለው ሀዲያ ፊት እንጠይቃለን፣ እንዲያነሳ እንፈልጋለን። ትምህርት ቤቶች እንዲከፈቱ እንፈልጋለን። የሀዲያ ልጅ እንዲታከም እንፈልጋለን። የጤና ችግር ያለበት አካባቢ ነው። ቆላማም አካባቢ ስለሆነ የጤና ችግር የወባ ችግር ያለበት አካባቢ እንደመሆኑ መጠን ብዙ የሀዲያ ማህበረሰብ እየሞተ ነው ያለው። ጤና ጣቢያ መግባት አልቻለም። ከከተማ ተፈናቅሎ ነው ያለው። ስለዚህ መንግስት ይሄንን የማዕከላዊ ኢትዮጵያ ክልል መንግስት ለሁለቱም ዞኖች አባት እንደመሆኑ መጠን ይህን ችግር ገብቶ እንዲያይ በትህትና እንጠይቃለን። አሊያም ደግሞ ከዚህ በኋላ ገፍቶ ከመጣ ህዝቡ ወዴት እየሄደ እንደሆነ የኢትዮጵያ መንግስትም ሊገነዘብ ይገባል እላለሁ። አመሰግናለሁ። እናመሰግናለን ወጣት ሰለሞን። እንግዲህ ብዙ በተለይ ደግሞ ቀሪው የኢትዮጵያ ህዝብ የማይገነዘብ ያልተረዳውን እውነታ ነው ያስተላለፍከው እና እጅግ በጣም ያሳዝነው። ጋሻ ረጋ እስኪ ምንድን ነው እየሆነ ያለው በአሁኑ ሰዓት? ብዙ ነገር እንሰማለን። ምንድን ነው እየተፈጸመ ያለው ኢፍትሐዊ የሆነ ድርጊት ምንድን ነው? መንግስትስ ምን እንዲያደርግ ትጠብቃላችሁ እንደ ክልሉ ተወላጅ እና ዘለቄታዊ መፍትሄው እንዲሁም ደግሞ ቀጣይ እርምጃችሁ ምን ይመስላል የሚለውን ልታስረዳል። ዩናይትድ ሚዲያ በቅድሚያ በርዕሰ ስም በደርባን ነዋሪዎች ስም እጅግ አድርጌ አመሰግናለሁ። ከእኛ ጋር ችግራችንን ለዓለም ለማሰማት ድምፅ ለመሆን ከመጡት ወንድሞቼ አባቶቼ ጋር ተሰልፈ እውቅና ለመስጠትና ድምፅ ለማሰማት ስለመጣን እናመሰግናለን። በመቀጠል እኔ አረጋ ኃይሌ ይባላለሁ። ትውልድ ቦታዬ ያው ቆሴ ነው። እንደ ተወላጅነቴ በቆሴ ላይ እየተደረገ ያለው ግፍ ሰቆቃ እናቶቻችን ከቤት ወጥተዋል። 83 የወንድሞቻችንና የአባቶቻችን ቤት ፈርሷል። 100 የሚሆኑ የጋማ ከብቶቻችን ተወስዶብናል። 4 ጀግና ወንድሞቻችን ለአገር ልማት የሚያገቡ ቤተሰብን የሚያስተዳድሩ ጀግና ወንድሞቻችንን አጥተናል። እስካሁን ለዛ ጉዳይ እልባት አልተሰጠም። ይሄም እልባት እንዲያገኝ እንፈልጋለን። ሌላው ህፃናት ልጆቻችን ትምህርት ቤት የሚማሩበት አጥቶ ትምህርት ቤት በአሁኑ ሰዓት ተዘግቶ ነው ያለው። በአስቸኳይ እንዲከፈትና ህፃናት ወደ ትምህርት ቤት እንዲመለሱ እንፈልጋለን። ሌላው በዛ አካባቢ ለዚህ ለድንበር ለወሰን ጉዳይ ጥያቄ ለማቅረብ የሚወጡ ወንድሞቻችንን ስብሰባ በአግባቡ ጠርቶ ስብሰባ ከተቀመጡ በኋላ አፍነው አሳስረውብናል። ወደ 280 የሚሆኑ ወንድሞቻችን ከእጩ መምህር መለሰ አብርሃም ጭምር ታስሮብን ያለው ይሄም በአስቸኳይ እንዲፈታ እንፈልጋለን። ምክንያቱም ሰውን ማፈን ማለት አትናገር ማለት ነው። አንተ አትናገር፣ እኔ እንደፈለኩኝ እጨፈጭፋለሁ፣ አስጨፈጭፋለሁ፣ እወርሳለሁ፣ አስወርሳለሁ ማለት ነው። ስለዚህ ይሄን መንግስት በአሁኑ ሰዓት የብልጽግና መንግስት ለአገር እድገት የሚያስብ ነው፣ ለአገር ልማት የሚለፋ ነው፣ በኢትዮጵያዊነት የሚያምን ነው፣ አገር ሰላም እንዲሆን የሚፈልግ ነው። በሰላም ምድር ላይ ይሄ ነገር እየተፈጸመ እየሰማ ነው ያለው። አሁን በአስቸኳይ ይሄን ሰምቶ ምላሽ እንዲሰጠን እንፈልጋለን።
የተፈናቀሉ ወንድሞቻችን ወደ ቤታቸው እንዲመለሱ እንፈልጋለን። በአሁኑ ሰዓት በቆሴ ከተማ ላይ ንግድ ቤቶች ተዘግተዋል። የሚሰሩበትን ስራ አቋርጦ ጫካ ነው ያሉት። እነዚህ በአስቸኳይ ወደ ቤታቸው ተመልሰው ንግድ ቤቱ ስራ እንዲቀጥል እንፈልጋለን። ሌላው ቆሴ ከተማ ላይ ገበያ የለንም። በአሁኑ ሰዓት ሰው የሚተዳደረው ያ ለፍቶ ጥሮ ግሮ ነው። በገበያ ነግዶ ነው የሚኖረው። ስለዚህ ይሄ የንግድ እንቅስቃሴ በአስቸኳይ እንዲቀጥል እንፈልጋለን። ሌላው ቅድም ወንድሞቼም ለመናገር እንደሞከሩት ቆሴ ከተማ ማለት የሰላም ከተማ ናት። የሰላም አምባሳደር ናት። ሰዎች በዛ አካባቢ ያሉት በህብረት የሚበሉ የሚጠጡ የሚጋቡ ተጋብቶ በጋብቻ በአብቻ አንድ ላይ ተሳስበው የሚኖሩ ፍቅር ህዝብ ላይ ነው። ኮማንድ ፖስት አዞ ከቤት ንብረት ሀዲያን ብቻ ለይቶ በመለየት እያባሩ እያሰቃዩ ያሉት። ስለዚህ ይህ ያላግባብ የታወጀው መንግስት ያወጀው ኮማንድ ፖስት በአስቸኳይ እንዲነሳ እንፈልጋለን። ሰላም ለዛ ከተማ እንዲሆን እንፈልጋለን። ሌላው ቀደም ሲል ከ1989 ጀምሮ የተወሰደው የቆሴ ባራዋ፣ ቡጫ፣ ደያስ ቀበሌያት በአስቸኳይ ወደ ነበሩበት ወደ ሀዲያ ዞን እንዲመለሱ የሁላችንም ጥያቄ ነው። ስለዚህ ይህን መንግስት ሰምቶ የአሁኑ የብልጽግና መንግስት ፍትህ ለህዝብ የሚታገል እንደሆነ እናውቃለን። ነገር ግን የእኛን የቆሴን ጉዳይ ጆሮ ዳባ ብሎ ዝም ብሎ ተቀምጧል። ህዝብ እየተፈናቀለ ህዝብ ህፃናት ጫካ እየገቡ ትምህርት ቤታቸው ማንን ለማታገል ነው ቁጭ ያለ። ስለዚህ በአስቸኳይ ይህን መልስ እንዲመልስልን እንፈልጋለን። ከተማው የሰላም ከተማ ናት። ወደ ሰላማዊ ከተማ ወደ ሰላምነት እንድትመለስ እንፈልጋለን። ስለዚህ እዛ አካባቢ የሚኖር ህዝብ በፍቅር በሃይማኖት በጋብቻ በአንድ ላይ የሚኖርና ተቃፎ የሚኖር የሚተሳሰብ ህዝብ ነው። ያን ሰላም ያሳጣ ይህ መንግስት ስለሆነ የተቀመጠ መንግስት ስለሆነ ስልጣኑን ተጠቅሞ እያሰቃጫችሁ ስላለ በአስቸኳይ ይህን እንዲያነሳ እንፈልጋለን። ይህን ነው። አመሰግናለሁ። እናመሰግናለን። እንግዲህ ጥሩ ዜናው ምንድነው? ዩናይትድ ሚዲያን የኢትዮጵያ ቴሌቪዥንም የጠቅላይ ሚኒስትር ጽህፈት ቤቱም ፎሎ ያደርጉታል። ይህንን መልእክት ይሰማሉ ብለን እንገምታለን እና ዩናይትድ ሚዲያም በሁሉም ቦታ የኢትዮጵያውያንን ድምፅ ያስተጋባል ማለት ነው። እንግዲህ በጋራ የምታስተላለፉት የፍትህ ጥያቄ ካለ ኦኬ፣ አንድ ጊዜ የቀረ ነገር አለ እያለኝ ነው። እስቲ ማስተላለፍ የምትፈልገው መልእክት ካለ ስምህን ንገረንና። ስሜ ደመቃ አበባ ይባላለሁ። በመጀመሪያ ዩናይትድ ሚዲያ ሊያመሰግን እወዳለሁ። በጠራነው ጥሪ መሰረት በቦታ ተገኝቶ ጥሪያችንን ለማስተላለፍ ስለተገኘ ታላቅ አክብሮት አለኝ። በመቀጠል በሀዲያ ዞን ውስጥ በቆሴ አካባቢ ያለው ችግር ወያኔ የሚባል ባላንጣ መንግስት አምጥቶን በእኛ ላይ የጫነ ስለሆነ ይህ የመጣው የብልጽግና መንግስት በቦታው ተገኝቶ ትምህርት ቤቶቹ በሀዲያ ዞን ስም የሚጠሩበት ከመቼ እንደሆነ ቀበሌያቱ በሀዲያ ዞን የሚተዳደርበት የነበረው ከመቼ እንደሆነ በቦታ ተገኝቶ ቦታውን ወደሚገባበት ሀዲያ እንሁን ብሎ የሚጠይቁ ህዝብ ሳይሆን እኛ ሀዲያ ነን በነበርበት እንተዳደራለን ብሎ የሚጠይቁትን ጥያቄ በአግባቡ እንዲመለስ እንፈልጋለን። አሁንም ክልላችን የሚያስተዳድሩ አስተዳደሮች ከፊት የተቀበሉበት ትዕዛዝን እየፈጸሙ ስላለ ይህ በደል እንዲነሳብን እንፈልጋለን። ይህ ተመልሶ ምላሽ ስለሚሰጥ እናመሰግናለን ጠቅላይ ሚኒስትራችንን። ታንኪዩ። እሺ፣ በጋራ እንግዲህ የምታሰሙትን ድምፅ መቀጠል ትችላላችሁ። እሺ፣ ፍትህ 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 ብልጽግና
የታሰሩት ወንድሞቻችን በአስቸኳይ እንዲፈቱ 280 የሀዲያ ተወላጅ ወጣቶች መለሰ ዶክተር መለሰ አብርሃም ምንም ወንጀለኛ ስላይደለ በአስቸኳይ ይፈታ። ፍትህ ፍትህ ሰላም ብልጽግና። እናመሰግናለን። እንግዲህ ዩናይትድ ሚዲያ ከስፍሮ ለማሰ ይህንን እያስተላለፈ ይገኛል ማለት ነው።